ሰላም እንዴት ናችሁ? ውድ የኩሽና ቲቪ ቤተሰቦች ዛሬም በሌላ ቪዲዮ ተመልሻለሁ። ወደዚህ ቻናል ስትመጡ አዲስ የሆናችሁ ሰብስክራይብ እንድታደርጉ እጋብዛችኋለሁ። ሰብስክራይብ ላደረጋችሁኝ ሁላችሁም ደግሞ አመሰግናለሁ። ዛሬ በጣም ቆንጆ የሆነ የቺክን ሻዋርማ አሰራር ነው ይዤላችሁ የመጣሁት እና ቤት ውስጥ በቀላሉ እንዴት አድርገን መስራት እንደምንችል አብረን እናያለን። አሁን ወደ አሰራሩ እንሂድ። በመጀመሪያ እዚህ ጋር የቺክን ታይ ስጋ አለኝ። እሱን መካከለኛ አድርጌ ከትፌዋለሁ። እሱ ላይ አምጥቼ ግማሽ ኩባያ የአትክልት ዘይት ጨምረበታለሁ። በመቀጠል 2 ሎሚ ጨምቄ እሱንም ጨምረበታለሁ። እዚህ ጋር ደግሞ የተለያዩ አይነት ቅመሞች አሉኝ። ምን ያህል እንደተጠቀምኩና ምን አይነት እንደሆኑ ስክሪኑ ላይ አስቀምጥላችኋለሁ። እነሱንም እንደዚህ አደባልቄ ጨምራለሁ። እንዲሁም 3 የተከተፈ ነጭ ሽንኩርት ጨምሬ አደባልቃለሁ። በመጨረሻም 1 ሽንኩርት ከትቼ በደንብ ካደባለኩኝ በኋላ ፍሪጅ ውስጥ ለ1 ሰዓት ማሪኔት እንዲያደርግ አስገባዋለሁ። ቺክኑ ማሪኔት እስከሚያደርግልን ድረስ ማባያም የሆነንን ሶስ እንሰራለን ማለት ነው። ለሱ መጀመሪያ የምጠቀመው ወደ ግማሽ ኩባያ የሚሆን ፕሌን ምንም ፍሌቨር የሌለው ዮገርት እንዲሁም ትንሽ ማዮኔዝ እጠቀማለሁ። እሱም ላይ ደግሞ 4 ነጭ ሽንኩርት ከትፌ ያደርግበታለሁ። በመጨረሻም 1 የሻይ ማንኪያ የሎሚ ጭማቂ ጨምሬ በደንብ አደባልቀዋለሁ ማለት ነው። ከዛ እንደዚህ ካደባለኩት በኋላ እንዲቀሰቅስ ይሄንንም ፍሪጅ ውስጥ ከተዋለሁ። ለ1 ሰዓት ቺክኑ ማሪኔት ካረገ በኋላ አወጣዋለሁ። ከዛ መጥበሻዬን በደንብ አገልና ቺክኑን መጨመር ጀምራለሁ ማለት ነው። ምንም ዘይት መጥበሻው ላይ አላረግም፣ ምክንያቱም ቅድም በደንብ ስላረግንበት ሌላ ዘይት አያስፈልገውም ማለት ነው። ከዛ ለተወሰነ ያህል ደቂቃ በደንብ በሁለቱም ሳይድ ከጠበስኩት በኋላ አወጣዋለሁ። ሁሉንም ቺክን በዚህ መልኩ ካበሰልኩት በኋላ የቶርቲያ ቂጣ አለኝ። እሱ ላይ የተወሰነ ያህል ቺክን ጨምራለሁ። በመቀጠል እንደምታዩት እንደዚህ አርጌ ተቀልለዋለሁ ማለት ነው። በመጨረሻም የጋለ መጥበሻ ላይ ቶርቲያውን ለተወሰነ ያህል ደቂቃ እንደዚህ በሁለቱም ሳይድ አርጌ ጠብሰዋለሁ። ከዛ ስራችንን ጨረስን ማለት ነው። በዚህ መልኩ ስራችን አልቋል። አብሮ ማባያ እንዲሆነው ቅድም የሰራነው ጋርሊክ ሶስ አለ፣ እንዲሁም ደግሞ ሰላጣ ማዘጋጅቻለሁ። የተለያዩ ነገሮችን በመጠቀም እንደዚህ አድርገን ለጤናችን ተስማሚ የሆነ ምግብ በቤታችን በቀላሉ አዘጋጅተን መመገብ እንችላለን። እና ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ሰብስክራይብ ካላረጋችሁም ሰብስክራይብ እንድታደርጉ ጋብዛችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።